ሰውነን ወንጀል ላይ እንወድቃለን። አኺራ ላይ ቅጣት እንኳን ቢመጣብን ከሽርክ ውጭ ያለው ወንጀል ከሆነ የቅጣታችን ልክ የወንጀላችን ልክ ተቀጠን መጨረሻችን ጀነት ነው። መጨረሻችን ጀነት ነው። ሽርክ ከሆነ ግን አላህ አልደራደርም ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ በሱ ላይ የሚያጋሩትን አንድንም አልምርም አለ አላህ። ወየግፊሩ ይምራል ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። ሽርክንስ በቃ ቀይ መስመር ነው፣ አልደራደርበትም። ስለዚህ ቀብርም አንገዛም፣ ድረሱልን አንልም። ቀብር ላይ ተኝተን አንዳንድ አላሁኑ በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል፣ እፈወሳለሁ፣ እድናለሁ። ወንድሞች ወላሂ የሞቱ ሰዎች ከኛ ይከጅላሉ። ምን አላህ ይርሐመው፣ አላህ ይዘንለት፣ አላህ የጀነት ያድርገው የሚለውን ሰው ይፈልጋሉ። ለሞቱ ሰዎች ይሄ ነው የሚገባቸው። ምን ዱዓ ልናደርግላቸው። ቀብር ዚያራም ከሄድን እንዘይራለን፣ ዱዓ ነው የምናደርግላቸው። አላህ ምህረት እንዲለግሳቸው። የሚጠቅማቸው ለነሱ ይሄ ነው፣ ወላሂ የሚጠቅማቸው ይሄ ነው። ስለዚህ ዱዓ ኢባዳ ነው።